ትንሽ እንትን በሉና ተረጋጉና ከዛ እንመጣለን ምናምን ነው የሚባለው which is በጣም ፖዚቲቭ in our eyes ለኛ እኛ ወደነው ይመቻችሁ በጣም እኔ የእናት ፍቅር ምናምን ብዙ አይገባኝም ማለት ይሄ እናቴን አልወዳት ምናምን ሳይሆን ይሄ ሰው እንደ በጣም ምድር ይባላል ፋንታሲ የሆነ ነገር ያደርጋል እናቴማ ምናምን የሚሉ ሰዎች አሁን አሉ እኔ የሱ አይነት ሰው አይደለም እንደዚህ ቤት ወሰን ሰዎች ጋር ሸም የለኝም ቤታቸው እንጂ እንደ ቤቴ ምናምን የሚሰማኝ ሰዎች አሉ ሌላ ቦታ ግን አላደርገውም ስልሽ እና ተመልሰናል ከዙረት በኋላ ዛሬ ልጆቻችንን ልናደርስ ልጆቻችን ይዘን ወጣን ፀሐይ ወጣ ብለንና ልጃችንን ልናደርስ ትልቁን አለንን ማለት ነው ከዛ አሞን አብሮናል አሁን እያለ ነው ባይዘው አሞን 3 ወር ሞላው አይደል ከተወለደ 3 ወር ሞላውና ዝም ብለን ስናስብ 3 ወር ውስጥ እግዚአብሔር ይመስገን በጣም አሪፍ እንዴት ነበር ለምን አወራለሁ እንዴት ማለት መውለድ ያለውን ኤክስፒሪየንስ ከዚህ በፊት እናወራለን ብለን ነበር ቪዲዮአችን ላይ መውለድ ያለውን ኤክስፒሪየንስ እና እንዴት ነበር የነበረውን ነገር ዝም ብለሽ ላንቺ የሚሰማሽ ለኔ በጣም አሪፍ ነበረ ከመጀመሪያውና ካሁን እኮ አይደለም ኢቭን ከመጀመሪያው ራሱ በጣም የሆነ ፒስፉል የሆነ ነው የተረጋጋ ነው የዛኔ ያው ብዙ ነገሮችን አብረው አዲሽናል ነገሮች ስለነበሩ በዙሪያችን በጣም ከባድ የሆነ ታይም ነበረ እውነት ለመናገር ኢቭን ኢፍ የመጀመሪያ ልጅ መሆኑ ምናምን የመጀመሪያው ራሱ ያስደስተው ብዙ ሳይድ ቢኖረው ግን ስቲል አት ዘ ሴም ታይም ብዙ እንትኖች ነበሩና አዲስ እናትነት አዲስ አባትነት የራሱ የሆነ እሱ ራሱ ምናምን አሁን ለአሞንሻ ግን በቃ የሆነ እኛን እንደውም ብዙ አሁን እርዳታ የለም ምናምን ብዙ ሰው የለም ምናምን ግን እንደ ያለት ምን ኖርበት ሀገር እንደማንኛውም ሰው ያለን አውሮፓ ውስጥ ነው ስለዚህ ማንንም እንደ ኢትዮጵያዊ እንደለመድ ነው አይነት መታረስ ምናምን ያለ ማለት ቢኖሩም ኤክስፔክት የሚደረግ አይመስለኝም አትደራረግም ነው በዚህ ሳይሆን በቃ እንደዛ ነው እኛም ደግሞ ላይክ ታይሙን ፈልገው ነው በእውነት ለመናገር ይሄ ከመጀመሪያ ከነበረው አንፃር አንደኛ ራሳችንን ማያ ጊዜ ነው ሶ ቀጥይ እና እኛ ነን ያለነው ማጆሪቲ ታይም ሶ ኮርስ ቢመጣ ይጠይቅ ሰው ምናምን አለኮ ግን ይሄ ፉል ታይም እኛ ራሳችን ብቻ ስለነበርን እኛም ኤክስፒሪየንስ ማድረግ ፈልገው ነበር ስል ይሄ ብቻችን እናትነቱን አባትነቱን ያለውን የመጀመሪያ ጊዜት ያሉትን ክሎዝነሶች ዳኒ ይወራሽ ያለንን ከሱ ጋር ያለንን አታችመንቶች ለመፍጠርም ለማየትም ምናምን አለ አይደል ባለቤቴን ውዱ ባለቤት ነው ይልካል እንደዚህ ትልቅ ሰዎች ይመስላል ባለቤቴ አንተ በጣም ስትንከባከበኝ ነበረ ምናምን እና ብቻ ደስ የሆነ እርግጥ ያለ ሰላም ነበረው ውስጤ ተረጋግቼ ነው ያሳለፍኩት እንደ ሀበሻ ሁሉም ሰው የራሱ ኤክስፒሪየንስ ይኖራልና የሆነ ፍላጎት አለን የተለመደ ማለት እንዴት ነው የሆነ ቦታ ላይ የግድ መተባበር አለብን የግድ አብሮ ሆነ የግድ ብዙ ሰው መኖር አለበት ምናምን የሚባል ነገር አለ እኔ ደግሞ ከዛ ይልቅ እንደው ያለው በጣም ጥሩ ስሜት ያለው ብቻሽን ለዛ ነገር አይ ቲንክ እኔም የመጀመሪያ ልጅ ላይ ከአንዳንድ ጓደኞቼ ጋር እስከመጣላት ድረስ ያደረሰኝ ነገር ነበር ለምሳሌ ኢትዮጵያ በነበረውም ነገር እኔ በግሌ ምናምን አለው ሰው የሆነ ነገርን በግሉ ነው ኤክስፒሪየንስ ማድረግ ያለበት በራሱ ፋይንድ አውት ማድረግ አለበት ፕላስ ደግሞ የኔ ችግርና ያንቺ ችግር አንድ አይደለም የኛ ሀገር ችግር ደግሞ በኔ ኤክስፒሪየንስ አንቺን እንትን አደረግሻል እንደዚህ ያለበት አሁን ለምሳሌ ያንቺ ልጅ ባህሪ ከነበረው ሲወለድ መጀመሪያ እሱም ባህሪ ታመጪና የኔ ልጅ ባህሪ ታረጊውና ካመመው የሆነ ነገር ከሆነው ምናምን በዚህ ምክንያት ነው አሁን እንትን ለምሳሌ ሞርኒንግ ሲክነስ እኔ አላውቅም ሚስታጣቀው አንዱ ትልቁ ከርግዝና ራሱ የነበረው ማለት የመጀመሪያ ላይ የሚሆን አሁን ሁለተኛ ላይ የሚሆን ላይክ አላውቅም ምን ማለት እንደሆነ ማለት ላይክ ሊትራሊ ምንም ነው ማላውቀው እንደየሰው ስለሚለያይ እሱ ላመጣልህ ነበር እኮ ሰው ከዛ ምድረው ይበክር ቶሎ ብሎ ሞርኒንግ ሲክነስ ስለሚኖር ይሄን
አይ የለኝም የላ ሚስቴ የላትም እንደዛ ምናምን ስል አንተ ሰው ስለማትሰማ ነው ግን ይመቻቸው ከፖዚቲቭ ነው እኮ ሰው ግን ምንድነው አንዳንድ ጊዜ ተለመዳለ በቃ አኛ ሀገራውን ያለው ነገር ምንድነው ማንም ሰው የሰው ህይወት ውስጥ የፈለገውን ሐሳብ ውስጥ መስጠት የሚችል ይመስላልና አንድ እንደው ያን አንተን እንደ ሐሳብ ትንሽ ነገሩ አንዳንድ ከየት ድረስ ከሮ እንደሚሄድ እንትን ስንለው አንድ ጓደኛዬ እንዳጋጣሚ የሱ ሚስት ላይክ ማጥባት አትችልም የመጀመሪያ ላይ እንደየሴቱ ይለያያል አይደል ያው ቻሌንጅ ነው እኮ ማጥባት ራሱ አረ ቻሌንጅ አለው ምናምን ከዛ እርግጠኛ ነው በቃ አንቺ ምን እንደማታጠቢ ሲያወራይ ማለት እና አንደኛ አንዳንዴ ይሄ ምክር የሆነ ሰዓት ላይ ከሁሉም አቅጣጫ ሲመጣ እንደ ምክር አስቀያሚ ነገር ይላል ሁሉም ደግሞ በጣም መካሪ ነው የዛኔ መጀመሪያ ነው ብሎ ካሰበ ስፔሻሊ ከዛ ደግሞ የመከረሽን ምክር ካላደረግሽ ያኮርፍሻል ይደብራል በይህ አልነበር እኔ እንደሰማ እኔ አስተማኝ ምናምንና የቤተሰብ ራሱ እናት አሁን እኔ ከእናቴ ጋር ነው ማልገባባው ለምሳሌ እናቴ እንዲህ ነው መሆን ያለበት እሱ አንቺ ያሳደግሽበት መንገድ ነው እሱን ራሱ መቀበል ሊከብዳቸዋል ወላጆች ቤተሰብም ያ ከዛ እኛ ደግሞ ትንሽ ሊሆን ይችላል እነሱ የሚሉት እኮ አሁን መጥፎ ነው ምናምን ያለን ሳይሆን ግን በግል ኤክስፒሪየንስ ማድረግ በደንብ ራሳችን ፋይንድ አውት ማድረግ አለብን ከሚለው ነውና ሶ አሪፍ ነበረ ሰው ብቻችንን በመሆን ውስጥ ያኛውን ይሄ የነበረውን ሐሳብ አስተያየት አጭራሽ አልነበረም እና እሱ ሰላም ምን ያህል በምንም ብራገዙት እግዚአብሔርን እኔ በምንም ብራገዙት እኔ እንደዛ ብዬ ነው የማስበው ሰው አይጠያየቅ ምናምን ማለት አይደለም አሪፍ ነው ብዙ ሰዎች ጠይቀውናል እኛንም ጥሩ ነው ግን እዚህ ጥሩ የወደድኩት ነገር ምናምን ብዙ ሐሳብ አስተያየት የለም አንድ ሐሳብ አስተያየት የለም ሁለተኛ ደግሞ ሰው ሊመጣ ሊጠይቅ እንኳን ቢያስብ ወዲያው አይመጣም አንድ ደግሞ ያየሁት ነገር በጣም ጥሩ ሳይድም ብዬ ማስበው ኢትዮጵያ ልክ እንደተወለደ ቤት መጠየቅ አለብኝ አራስ እንትን ብላለች ምናምን ቤት ገባች ተብሎ ሰው ባንዴ ነው የሚመጣው ግን ቤት ከተገባ በኋላ ያለው እንትን ላይክ ሆስፒታል ሲገባ እረፍት ነው የምትፈልገው ሰው ደግሞ መጥቶ ሊጠይቅ ሲመጣ እንድታወራው እንድታጫውተው ምናምን ነው አንተም ባይጠብቅም ደግሞ አንተ ራሱ ኬፐብሎኝ ቁጭ ብዬ ወይ ቁጭ በል ዋቴቨር ብቻ እንትን ማለት አለብኝ ኢንተራክት ማድረግ አለብኝ ነው የምታስበው ማለት ነው እንዳየው ሰው አንዳንዴ ከተወለደው ልጅ በላይ ለሚመጡት እንግዶች ትኩረት ይሰጥ ይችላል እና እሱ ራሱ ሰው ይመጣል ስትባል ደግሞ አዘ ሶሳይቲ አዘ ካልቸራሊ የሆነ ነገር መደረግ አለበት የሆነ ነገር መስራት አለበት ምናምን ወሪ ነው የባሰው ማለት ነው እና ይሄ ልጁ ሴትል ቢያደርግ አንደኛ ቮነራብልም ናቸው እውነት ለመናገር ይሄ ለጉንፋንም ለምንም ሰው ሲመጣ መኝታ ቤት አገባው ስትልም ደግሞ ሰው ይከፋዋል ትንሽ እኮ ባበሻነት ብዙ ነገር ነው አታፍም ስትል ይከፋዋል ምናምን ግን ውጪ ውሎ ስለሚመጣ ሰው ያንን እንትን መጠበቅ አለበት ስለዚህ የሆነ ያክል ጊዜ ተቆይቶ ቢመጣ ራሱ ሰላማል እዚህ ግን እንደዛ ነገር ነው ያየነው አንዱ አሪፍ ነገር ወዲያው አይመጣም ሰው ትንሽ እንትን በሉና ተረጋጉና ከዛ እንመጣለን ምናምን ነው የሚባለው which is በጣም ፖዚቲቭ in our eyes ለኛ እኛ ወደነው ይመቻችሁ በጣም ሌላ በእግሬ እንደዚህ ወዙ ያስተኛውት ልጁን አሞኒሻ ተኝቷል አንድ ቪዲዮ ላይ ቲክቶክ ላይ እኛ ውጪ ምንወልድ ሰዎች ላለች በጣም ይወት ቀላል ከሞት በእጃችንም በእግራችንም ሰራተኛችን ሁላ እግራችን ነው ብላለችና እንደዚህ ነው ሶ ምንድነው ዛሬ ባለው እንትን ውስጥ ስለ ፖስትፓርተም ዲፕሬሽን ነው የሚባለው ያ ምንድነው የምትይው አሁን ነበር ዲፕሬሽን የዚህኛው የሁለተኛው ላይ የመጀመሪያው ላይ somehow እንዴት ነው ማለት ብዙ ኢሞሽናል የሚያደርጉኝም ነገሮች ነበሩ አይ ኖ እና ማሏቸው በsomehow የሆነ ዳውን የሆንኩበት ሰዓት በደንብ ነበረ በደንብ ማለት ነው ላይክ ቶሎ ነው ሆድ የሚብሰኝ ትዝ ይለ እንደሆነ ቶሎ እኔ የሆነ በየሰከንዱ ማለት የሆነ የሚያበሳጨኝ ነገር ወይ የሚያስለቅሰኝ ነገር ምናምን አንተ ላይ ራሱ በጣም ነጫንጭ ነበረ ምናምንና ኦሬዲ ሆርሞናችን ራሱ ድብድቅልቁ የወጣበት ሰዓት ነው በመውለዱ ምናምን በእርግዝናው ምናምን አጠቃላይ ከዛ ደግሞ ሌሎች ነገሮች ደግሞ ሲኖሩ የባሰ የሆነ እንትን ያደርጋል ዳውን ያደርጋል ይሄ የእውነት ከልቤ ሲደሰስ ነበር ስፔሻሊ መጀመሪያ አካባቢ ልል አልችልም የሆነ በቃ እንዴት ነው እንደውም ትንሽ ልጄን ሳይው ነበር እንትንም ብለው ከሱ ጋር ያለኝ ኢንተራክሽን ምናምን
ከሱ ጋር ስዘትን ከሱ ጋር ስጫወት ምናምን ይሻለኝ ነበር የሆነ ስታያቸው የፈለገ ነገር የሆነ የሚያስፈሱት ነገር አለ ልጅ አይኑ በደንብ እና ከሱ ሳይድ ነው እንጂ somehow ግን like በሁለቱ መሃል ያለው ልዩነት አሁን ያነሳናቸው ነገሮች ናቸው አንዳንዴ መጨናነቁ አንጂ በራስሽ ያሰብሽው ማዘዝ አለመቻልሽ ለምሳሌ ትዝ ይለኛል አሁን ገንፎ ቢ አትቢ ጦርነት ትዝ ይለኛል ገንፎ ስመጣ በላውት ለምን በላሽ እኔ አልወድም ገንፎ አትወድም እሷ ከዛ ቤት ያቀርቡላት ለምን ስመጣ ከዛ ደርሽሽ መጣ ከስራ ገንፎ በልቼ እኮ ገንፎ ታይሽ ለምን በላሽ ሰርተው ለኔ ብለው እንዴት አልበላም እሷ ሼም የሚይዛት እኔ ደግሞ ምድር ላይ ሼም የሚባል ማላቅ ሰው ነኝ እኔ ሼም ለማልወደው ነገር ሼም ለፍተው ምናምን ለኔ ብለው ሰርተው ምናምን ብዬ እንትን እላለሁ ለምን ወይ አለው ለኔ ብለው ተፍ ብለው ምናምን ለምን ዋይ ለምን እኔ እኮ አንደኛ ግራም ዘግዘኝ እንግዲህ ከሀገር ውጪ እንደኖረ ሰው አንዳንድ ጊዜ ማድረግ ያለብን አሁን ውጪ ያለ ሰው ሼም የሚባል ነገር እየጣለ መምጣት ያለበት ይመስለኛል እኔ አሁን እዚህም ትንሽ እንደመጣው የተቸገርኩት የሆነ ቦታ ላይ ሼም እኔ ለምፈልገው ነገር ሼም አይዘኝ ጎበዝ ነኝ ያው አበሻ ትንሽ ሲገባሽ አበሻ ሙድ በርግጥ ላሽታለች አሁን በጣም ሰለክቲቭ የተወሰኑ ሰዎች ጋር ሼም የለኝም ቤታቸው እንጂ እንደ ቤቴ ምናምን የሚሰማኝ ሰዎች አሉ ሌላ ቦታ ግን አላደርገውም ስልሽ እንደ ሀበሻ መሆን ቀላል ነገር ነው ነፃ ሰው መሆን ነው ከባድ ሀበሻ ማስመሰል ነው አይሻ እሱ ድራማውን ምን ችግር አትሰሪያለሽ እንትን ይልሻል ግን በሁለቱ መሃል ያለው ልዩነት ምንድነው አሁን ለምሳሌ እንደዚህ አይነት ነገርን እንደሚያሳልፉ ሰዎች ምን ይመስልሻል ሐሳቡ በሁለቱ መሃል አሁን እዚህኛው ላይ ምንም አይነት የዲፕሬሽን ስሜት የሌለሽ እዛ ግን ያው ሁሉ ሰው ተሰብስቦ በጣም ብዙ ነበር ሲመጣ ሲሄድ ነበር የኔ ፍሬንዶች ምናምን በጣም ብዙ ነበሩ ከዛ አንፃር እዚህ ሰው አልመጣም ማለት ቢያስችል ሁኔታ አይደል አዊ አልመጣም ኦልሞስት እንደማለት ነው ከዛ ጋር ኮምፔር ሲደረግ ከዛ ምን አየሁኝ ባለፈው ደግሞ እነ ፍጹም አክተሩ ማነው ዳይሬክተር ኤንድ እንትኑ አይደለ ፕሮዲዩሰር አሜሪካ ያሉት እና ሚስትየው ሶስተኛ ልጃቸውን ይመስለኛልና በጣም ጓግቼ ነበር ወልጄ እዛ ለመታረስ ምናምን ስትል ሰማዋትና ከዛይ በኢትዮጵያ ለታረስታ ቢቀርብሽ ይሻላል ለኔ ማለት ለምን የመጀመሪያ ልጃችን ኤክስፒሪየንስ ላይ ከዛ ሁለተኛው ላይ ደግሞ ስናየው ከዛ በኋላ ነው ቪዲዮ ነው ያዩትና ከዛ ፍጹም ሲያወራ እኔ ሁሉ ነገር ያረስኳት ምናምን አለና አንዳንድ ጊዜ እንትኑንም ይጨምረዋል እኔና አንቺ መሃል ያለው ቦንዱን በጣም እጅግ በጣም ይጨምረዋልና ወደ ሌላ ርዕስ ከገባው እዚህ መሃል ላይ ሰበር ምንድነው እኔ የእናት ፍቅር ምናምን ብዙ አይገባኝም ማለት ይሄ እናቴን አልወዳት ምናምን ሳይሆን ይሄ ሰው እንደ በጣም ምድር ይባላል ፋንታሲ የሆነ ነገር ያደርጋል እናቴማ ምናምን የሚሉ ሰዎች አሁን አሉ እኔ የሱ አይነት ሰው አይደለም እንደዚህ አይነት ተፈጥሮ የለኝም ወይ እናቴ ምናምን ሰው አይደለም ለምትሉ ሰዎች ይመቻቹ ምንም ሌላ ግን መውለድ ከባድ መሆኑን አየሁኝ አብሬያት ነበር ሆዷ ሲቀደድ ምናምንና በጣም ብዙ ዋጋ ልትከፍሉት ሚስትነት እናትነት ሴትነት በጣም ከባድ ወንድ ዋጋ ይከፍል ምናምን ሳይሆን በጣም ጋፓችን ይሰፋልና አሁን ይሄ ማረስ እንደዚህ መሆን ምናምን ስትለይ አው ምንም እንዳላረኩ ነው የሚሰማኝ እኔ ማለት ምንም ነገር እንዳላደረኩ የሚሰማኝ እንጂ እንደሆነ ትልቅ ነገር ወይ አረሰኮ ምናምን ተብሎ የሆነ እንትን የሚሰጠው ነገር የሆነት አይሰማኝ ምንም ነው አይሰማኝ ለምን ያቺን ዋጋ መክፈል ቀላል ዋጋ አይመስልም ኢቭን ከዛ በኋላ ያለው ፔን ምናምን ጎበዝ ናችሁ ሴቶች በጣም ጎበዝ ናችሁና ብቻ ምንድነው ልዩነቱ ለማለት እንችን ካልኩ በኋላ ልዩነቱ ያው ኦፍ ኮርስ ይሄ እንግዲህ ፀሐያችን ብቅ ብላልን ደስ ብሎናል ያው ሙቀቱ ስንት ደቂቃ እንደሚቆይ ይታያል እስካለችበት ሰዓት እንደሚቆይ እናረጋታለን እንትን ነው ማለት ኦፍ ኮርስ ከየሰው ይለያያል አሁን የምናወራው እንግዲህ ስለኛ ስለራሳችን ፐርሰናል ኤክስፒሪየንስ ነው ለኔ ኢቭን ኢፍ እዛ እንዳልከው ብዙ ሰው ምናምን ቢኖርም አንደኛ ለኔ ከዚህ እዛ ነው ይልኩት እዚህ ላይክ በራሴ ነገሮችን ኦርጋናይዝ ማድረግና ምናምን የለመድኩ ሰው ነኝ በራሴ የምኖር ሰው ነኝ
ኤቭሪቲንግን ተቆጣጣሪ ምናምን ይሄ ተቆጣጣሪ ነሴስ በቃ ሁሉ ነገር የምፈልገውን ነገር ብድግ ብዬ ማድረግ ሰው ነኝ ምናምን እና ያ ነገር እዛ ሲሄድ በዙሪያዬ ሰዎች አሉ ያኮ አድቫንቴጅ እኮ ነበረ አድቫንቴጅ ነው ግን አንዳንዴ ደግሞ ይመስለናል እንጂ አይደለም ላይክ አንዳንዴ ተፈልጋለህ መኖር ለለመደ ሰው ከባድ ስፔሻሊ ባንዴ ሲሆንብህ ደግሞ ኦቨርዌልምድ ትሆናለህ እና የሆነ ነገርም ስትፈልግ በተለይ ደግሞ እኔ ዩኒታ ያለብኝ ሰው ስለሆንኩኝ እና እሱን በጣም ተምሬ ነው የመጣሁት which is learning process ነው ለኔ ራሱ ማለት ነው የሆነ ዩኒታ ስለሚይዘኝ የሆነ ነገሮችን በራሴ ተነስቼ ላረግ አልችልም በእነዛ ሞመንቶች መጠየቅ ደግሞ ሼም ይዘኛል ስለ ላይክ እንዴት ነው የሆነ የቀበጥኩ ምን እንዳይመስል ፈራለው ለራስህ እኮ ነው which is not the case እኮ እነዛ ሰዎች እኮ እንደዛ ብለው እኮ አያስቡትም እኮ ግን ይሄ አስሪ የሆነ ነገር መጠየቅ ምናምን ነገር እኔ እንትን እላለሁ በራሴ ብድግ አድርገህ ተነስተህ መስራት የለመድክ ሰው ስለሆንክ ትይዛለህ ዩኒታ ይዘሃል ምናምን ነገር እና ያ አንድ ነገር ነው ስለዚህ የሆኑ ነገሮችን ሊሚትድ ማድረጌ እሱም ራሱ አፌክት አድርጎ ሊሆን ይችላል አለው ከዛ ደግሞ ፋሚሊ ውስጥም ህመም ነበረ ምናምን ማዘር ማሟት ስለነበር በሰዓቱ ይዛኔ እሱም ራሱ ሌላ ተጨማሪ ፕሬሸር ነው እሱ ራሱ በቃ በጣም አስሪ ኢሞሽናል የሚያደርገኝ ነገር ነው በቃ ብቻ የነበረው ቴጂም ነበር አይ ቲንክ በወር ጊዜ ውስጥ ራሱ ወር ሳይሞላ ወር ከምናምን ሄድ በቃ ከወር ከምናምን ጀምሮ ላይክ ማዘር ጋር ግድም ማዘር ጋር ሄድ ነበረ ስለዚህ እሱ ራሱ ሌላ ቻሌንጅ ነበረው እና ኤቭሪቲንግ ተደማምሮ በአጠቃላይ ያሉ ብዙ ሌሎች አትሞስፌሮቹ ምናምን በጣም የማይመቹ ብዙ ነገሮች ነበሩ ጥሩ እኔን እንትን የሚል ማለት ነው ወድሮ ይባሉ ጥሩ እንዳይሰማኝ የሚያደርጉ ብዙ ነገሮች ነበሩ እና ያ ነገር በዛ ሁሉ መሞላቱ ኦሬዲ በጣም እንትን መውለዴ ብቻ ቢሆን ሜቢ ምንም ላልሆን ይሆናል ግን እነዛ ሁሉ አዲሽናል ነገሮች ግን እኔ ላይ አፌክት እንዴት ነው ፈጥሯል የሆነ ችግር ፈጥረውብኛል ችግር ስለ በጣም በኤግዛጀሬትድ በሆነ መልኩ ሳይሆን ኮፓርግ ያለው እኮ ግን እኔ በኖርማል ባነበርኩት አይነት ካራክተር ግን አልነበርኩም ብዬ ነው ማስበው አንተም ለኔ ብዙ አፌክት አላደረገኝ ያንቺ ነገር አንተ ብዙ እንትን አላልኩም እኔ ለኔ ማለት ምንም አላልኩብህም ሳይሆን አንደኛ እንትን አደርጋለሁ ያንዳንዱን ስለምታውቀው እንትን አደርጋለሁ ካራክተርሽ በሆነ መንገድም ሲቀየር በዛ ልክ አንደርስታንድ ማድረግ ሞክራለሁ ከዛ ያው ትንሽ እንትን ልልም ይችላል ታውቂኛለሽ ለብሮ ሼም የሚይዝሽ ነው የኔ ሁሉ ጊዜ ሼም ማለት ምንድነው እንግዲህ እንደ ሀበሻ ምናምን ሳይሆን እንደ ሰው አንዳንድ ጊዜ የሆኑ የኛ የሆኑ ነገሮችን አሳልፈን መስጠት የለብንም የሚል እምነት አለ ለማንም ቢሆን ነው እኔም አልሰጠው ታውቂኛለሽ አሁን ዘመድ ሆነ እናት አባት አክስት ምናምን እንደዚህ እንትን አይለኝም ለምን ሰው ባለው ባውንደሪ በመንከባበርበት ልክ እስከመጣ ነው እንጂ ዝምድናው ምናምን ብዙ ስሜት አይስተኝም እኔ ዘመዶቼ እኔ ማልፈልገውን ነገር እንዳደርግ ካስገደዱኝ አያገባኝም ስለነሱ አይነት ሰው ነኝ አንተ በጣም ጥሩ ባል ስለሆንክና አንተ አንደርስታንድ እንደምታረግ ሰው ስለሆንክ ምናምን እሱ አግዞኛል እኔ ምንም የማልደብቀው ማለት ነው ማለት ይሄ በትክክል እሱ ፓርት ነው እንደውም አይ ቲንክ እኔንም ስትሮንግ አድርጎኝ ነይ ውጪና ሻይ ጠጪ ምናምን ሁላት ላይ ነበር አንተ በግድ ነው ገና ገባሽ ነው የምልሽ ሰው ጭራሽ እንደውም እንዴት ይወጣል እንዴት እንደዚህ ሆኖ ሻሽ እንዴት ሳታስሪ እንደዚህ የማገባቸው ግራውንድ ያሉ ሴትዮች እዚህ ላይ ያለ ምንኖርበት ቦታ በኋላ እኔ እንደዚህ ከፍሎ ማስያዝ ነው እኔ የምወደው ለምሳሌ ለምንድን ነው አናቷን ከፍላ የምትንቀሳቀሰው ምናምን ይባላል እና ከማዘን ነው አንደርስታንድ እናደርጋለን ግን በዚህ ልክ ሰው መብት እንዳለው ያስባል ነገርና ምን ልል ነው ያነሳሁት አንተ ያንተ አቲቲዩድ ስላለ ያንተ ፐርሰናሊቲ ስላለ ምንድነው የሚይዝሽ ምናምን ትለው ነገር ስላለ እሱ ነገር እኔን እንደውም ይደግፈኛል አይ ነው ከዚህ በኋላ በቃ ኖ ወይ ምናምን ትለኝ ነው ከዛ አቆምኩኝ ደግሞ ለምሳሌ ግን ሳይየነበረው ለምሳሌ የአንዲት ልጅ ስታወራ እንደዚህ እሷም ውጪ ነው ያለችው አሜሪካን ያለችው እና ምንድነው የምትለው ልጅቷ ላይክ ወልዳ የባሏ እናት ናቸው ያሉት እና ማዘር አይሰሙኝም እንደዚህ ላረግ ስል ምናምን እንደዚህ አይሰሙኝም ስለማይሰሙኝ ዝም እላለሁ ምናምን ነገር ትላለች ገብቷል ላይክ ወልዳ ነው እሷም እና እንደዚህ መሆን አለበት እሷ ማትፈልገውም ነገር እኮ ገባ ያ ነገር ጫና ፈጥሮባት እያወራችሁ ነው እና ያው ማዘር እንግዲህ ስላሉ ምንም ማድረግ ስለማልች እንደዚህ አድርጌ አረጋዋለሁ ትላለች ያ እንግዲህ ውስጧን ምን ያህል ሊበላው እንደሚችል አስበው ገብቷል እንትኑ ደግሞ ነው ውጪ ስትሆኚ ደግሞ ትንሽ ይመስለኛል ሰው በሌለበት ውስጥ አንድ ሰው መጥቶ ሊያገኝሽ ሞክሮ ምናምን ሞር ደግሞ ሼም ይችላል አይ ነው እሱ እንትን ይሆናል ከዛ ሌላኛው ነገር ደግሞ በጣም ይሄ እንትን የሚያደርገው እዚህ ኦብቪየስሊ እኔ ብድግ ብዬ የምወጣ ሰው ነኝ ለብቻዬም ቢሆን ወጥቼ ሻይ የምጠጣ ሰው ነኝ ምናምን ንፋስ የምቀበል ሰው ነኝ ከዛ እዛ
አለመውጣት የሚባል ነገር አለ። ወልደ መውጣት የለብሽም መውጣት እንዴት ይወጣል ምናምን ተወልዶ እንዴት ይወጣል እንዴት ምናምን በጣም እሱ ራሱ ሌላ ሄዴክ ነበረ። የምር እኮ ነው እኮ አሁን ሻይ እንኳን እንትናስ ምን አስታውሽ ይወሰሽ እዚህ ሀገርም ስመጣ እኔ አንድ ከብዙ አበሾች ጋር በተለይ አበሻ ጋር ስለሆነ የምገናኝ ማያግባባኝ አሁንም የማያግባባኝ ነገር እንትን አይደረግም ቀስበል እንትና ማን አንተ ማለት ሁሉም ቦታ ነው ያለው እስከፈቀድሽላቸው ድረስ መተው ህይወትሽ ውስጥ የሚባልና የማይባል የሚደረግና የማይደረግ ነገር ሊወስኑልሽ ይሞክራሉ ሰዎች ማለት ነው። እሱ ያንቺ ፈቃድ ነው። ስለዚህ ለማንም ነው የምልሽ እኔ ትዝ ይልሻል እናቴ ለምሳሌ ልጄ ልታጥበው ስትሞክር ደስ አይለኝም ስታጥበው በቃ አለቃው ሰው ይላል አይደል ኖ እኔ ነኝ የማጥበው ብዬ አጥበዋለሁ እኔ እሱ አትችልም ማለት አይደል አንተ ነህ ወልጄ ይሄን ሁሉ ልጅ አሳድጊ ልክ ናት እኔ አንቺ አላሳደግሽም የሚል ከኔ አፍ አልወጣም። እኔ ግን እዛ ሳለ አሁን ያ ላርገው ብቻ አይደለም ለኔ ስታጥበው በዛ መንገድ አይደለም ትክክል ለኔ ትክክል አይደለም። አሁን ለምሳሌ እኔ አለንን እርጉዝ ሆነሽ ቪዲዮ ያለው እንዴት መታጠብ አለበት እንዴት እንትን መሆናል እንዴት ምናምን እዛ እሱን እንግዲህ እየተለማመድኩኝ ነው ማለት ልክ ስመጣ ስህተቱ ነው የሚታየኝ። ስለዚህ እኔ ማረክ ከቻልኩኝ ኢትስ ኦኬ በቃ ከዛ ይከፋቸዋል ለምሳሌ ማዘር ይከፋታል ምንም ግን ረዳት አይውኮ አንተ እንደዚህ አይነት ሰው ስለሆንክ ለኔ ሴፍ ዞን ነህ አንተ ገብቶሃል። አሁን እቺ ልጅ ያመጣው ለምሳሌ እኮ I don't think ባልየውም ካወራቸው አንፃር እሷን ሰፖርት አድርጎ ምናምን እንትን አይደለም እንትን የሚላት ምንም መሀልም ገብቶ ምንም ያጋዛል ነው ኤግዛክትሊ። ስለዚህ አንደኛው ችግር ፖስትፓርተም ላይ ራሱ የሆነ እንደዚህ በሚታወቀው መንገድ ብቻ ይሄ እንደዚህ ይሆናል እንደዚህ ስንባል እሱ ራሱ የሆነ አፌክት ያደርጋል። ገባ የራስህ ነገር እኮ ነው ነገር እና ሊሚትድ ትሆናለህ ኤግዛክትሊ በራስሽ ላይ ስልጣንሱ እና እሱ ራሱ ሊሚትድ ትሆናለህ ማለት ነው። ከዛ ደግሞ ያ አብሮ ያለው ሰው ደግሞ አንደርስታንድ የማያደርግ ከሆነ ያለብህን ኢሞሽናል መዋዠቅ ምናምን አንተ እንዳልከው አንተ አንደርስታንድ ስለምታደርግ ባለቃቅስብህ ብናጫነጭብህ እንኳን አንተ መታብረህ እንዴት አንቺ እንደዚህ ያልሽ እንዴት እንደዚህ ታደርጊያለሽ አይደለም የምትለኝ አይ ነው ቆይ ተረጋጊ ቆይ አየሩ ሰጪ ምናምን ነው የምትለኝ። እሱ ነገር አብሮ ያለውን ሰው ራሱ ያን ነገር አንደርስታንድ አድርጎ ኢንጌጅ ማድረጉ ራሱ እንትን ነው በጣም አድቫንቴጅ አለው። ከዛ በተጨማሪ ያገዘኝ እኔ መውጣት ወጣ ነበር እንዳለው ኦፍ ኮርስ መውጣባቸው ምክንያቶችም አሉ። ግን ከዛም ውጪ ሲኒማ መግባት ወጣችሁ ፒዛ በልታችሁ መመለስ ወጣችሁ ኮፊ ጠጣችሁ መመለስ ምናምን እሱ አሪፍ ነገር ይመስለኛል። እና ስፔሻሊ ደግሞ አድቫንቴጁ ከኢትዮጵያ ያለው አሁን የሚይዝ ሰው አለ ቤተሰብ አለ ወላጅ አለ እናት እህቶች ምናምን አለ ብቻ አዘኝ በዘዴ ሰው አለ ኢትዮጵያ ይስቶ ለመውጣትም ልጅ ማለት ነው። ይሄው እዚህ ዘኖ ይወጣል እኮ ነው ይሄው ይዘሉታል ወደ ቦታ ይዘሉታል በቃ አየርም ያገኛል። እነሱም እኮ የሚሉት ላይክ አውጧቸው ነው። እዚህ ደግሞ ላይክ ግሪን ዩ ከተፈጥሮ ጋር ይገናኙ ኤክስፒሪየንስ ያርጉ ምናምን ነው የምንባለው ለኛም ጭምር ማለት ነው። እና ላይክ there is a reason for that የሚለው ያስኬደኛል ለኔ የሳይ እና በጣም ጨቀጨቅናችሁ መሰለኝ ነው ያደረግናችሁ ብቻ እንደዚህ ነበረ። የሚጠቅም ከሆነ ለአንዳንድ ሰው ኤክስፒሪየንስ ለሱ ነው እያወራን ያለው እንጂ በወፍራሙ በደንብ ሲሪየስ ነገር ነው። ብዙ አፌክት የሚያደርጋቸው ሰዎች አሉ። ተጨማሪ ነገር እንኳን ራሱ በህይወታቸው ሳይኖር ቀርቶ ራሱ የሚመጣ ነገር ነው ካሉ ማለት ከወሊድ አንፃር ብቻ ብዙ እንትኖች አሉት ሲምፕተሞች አሉት። እኔ ያጋጠመኝ ብለን ያሰብነውንና የሆነውን ነገርና ከኛ ኤክስፒሪየንስ አንፃር ስለ ልጅ መውለድ ስለ ፖስትፓርተም ምናምን በጫፍጫፉ እናንሳው ብለን ነው እንጂ ፖስትፓርተም ራሱ የቻለ እርዳታ ተገዛ የሚያስፈልገው የሚያጋጥም ችግር ነው በወሊድ ነው ለዛ ነው። እና እንዴት ነበር የሚለውን 3 ወር ሞላሽ 90 ቀን ሞላን ይኸው ወዳችንም እየገባ ነው ገባን እንጂ ያው ማተባ ስንት ሰው አለሽ የወለድሻት መስል በዛው ሚስቴ እዚህ መጠጥ መግዛት አትችልም ያለ መታወቂያ ጸጋው ነው ትላለች ትንሽ የመምሰል ጸጋው ነው። እዚህ መጠጥ አይሸጡላትም ቢላ ምናምን ስለት ነገር ሸጡላት ያሳይቼ ነው አይዲያ ያሳይታል ሸጡላት። ከዛ አይዲውን ልክ ሳይሆን እንደሚሉት እዛፊ
እንደዛ ነው ያለው ዛሬ እንደዚህ አብረን ነበርን ያሳለፍነው እንግዲህ ወጣ እያልን ደግሞ እንደዚህ የተለያዩ ነገሮች ይዘንላችሁ እንመጣለን ይመቻችሁ ፍሬያማ ቲዩብ ላይ ናችሁ የሳይ ብለዋል ወጭ ጉዶች ይመቻችሁ በእናትሽ እና